ሃይ ጋይስ አንድ ነገር ልብላችሁ ዛሬ ማለት ነው። እና የኛ ልዩነት እስቲ አንዴ ላሳውቃችሁ ይሄ ነው። አረብ እንዲህ ይላል፣ ተዓለም ሱመ ተከለም ይላል፣ እወቅ ከዛን ደግሞ ከናገር ይላል። ሀበሻ ጋር ስመጣ ግን አውራ፣ በቃ እንደዚህ ካላወቀህ ታወራለህ። ሰውዬው ሲጀመር ሀበሻ እነቱን እንደማያውቅ የምታውቁት ምንድን ነው? ያወራል። ያ ሰው አያውቅም ማለት ነው። ኢዘን ሀበሻ ውስጥ ወይም ደግሞ የኛ ሀበሾች ምንድን ነው የኛ ሰዎች ባወቁ ልክ ዝምታ ነው የሚለው። ምክንያቱም አላዋቂው ዝም ብሎ አዋቂ ነኝ ብሎ ነው የሚያወራ። ከነ አለማወቁን እንኳን እኮ አያውቀውም። አሁን ስህተቱ እኮ አለማወቁ አይደለም፣ ከነ አለማወቁን ራሱ አያውቀውም። ጥፋት እኮ እዚህ ጋር ነው። አንዳንድ ብዙ ሰዎች አለማወቃቸው አይደለም ጥፋታቸው፣ አለማወቃቸውን ህይወታቸው ላይ የሚጎዳቸው ማለት ነው። እና እኔን ጨምሮ እንደዛ ስለሆነ ብዙዎቻችን ስለዚህ ምን ማድረግ አለብን? መጀመሪያ ማወቅ የሚባል ነገር ይጠበቅብናል። አሁን ቲክቶክ ሰፈር ላይ ሲመጡ በሙሉ የሚያወራ ምን የሚለው የመጨረሻ ጃሂል ነው። ምንም እውቀት የሌለው ከእውቀት ነፃ የሆነ ሰው ማለት ነው። ፈመሰም ሚሊዮንም ቢሊዮንም ይኖሩ ተከታይ እሱም ቢሆን ከእውቀት ነፃ የሆነ ነው። እውቀት ያለ ሲጀምር ሰዓት አይኖረውማ። ጥናት አለበት፣ ስንት ሰዓት አለበት፣ ስንት ስራ አለበት። ያ ሁላ ነገር የሚሳርገው ወደዚህ የሚመጣበት ጉዳይ የለም። ይሄ ተራ ምንድነው? የማሀይቦች ተራ ነው። ሱስ ነው ይሄ ነገር። ከኔም ጀምሮ ከሱስ የተጠቃ ስለሆነ ከዚህ ሱስ ለመውጣት ምንድነው ማድረግ ያለብን? ራሳችንን አሳምነን ወደ እውቀት ወደ መፈለግ፣ ዲናችንን ወደ መፈለግ፣ የዱንያውን እውቀት በመፈለግ ራሳችንን ከዚህ ሱስ ማውጣት አለብን። ይመቻችሁ።